ዛሬ ወደ አንድ ወሳኝና ብዙውን ጊዜ ወደማይነሳው ርዕሰ ጉዳይ እንገባለን። የወሲብ ፊልሞች ወይንም የፖርኖግራፊ ኢንዱስትሪ ምንነት እንዲሁም አስፈሪና አሳዛኝ ሁኔታዎችን እናያለን። ይህ ሁኔታ ምንም እንኳን በዓለም አቀፍ ደረጃ ሳንሶር ቢደረግም ይህ ርዕስ በበይነ መረብ ወይም በኢንተርኔት ላይ በጣም ከሚጎበኙና ሰርች ከሚደረጉ ጉዳዮች ውስጥ አንዱ ነው። በዛሬው ቪዲዮ ውስጥ ከኢንዱስትሪው ጀርባ ያለውን አሳሳቢና መራር እውነታ ማሳወቅ እንዲሁም እንደ ቀላል የሚታየውን ይህን ድርጊት የአስከፊነቱን ደረጃ ለማሳወቅ እንሞክራለን። እጅግ በጣም ብዙ ሰዎች በዚህ ሱስ ተጠምደው ይገኛሉ። ለዚህ ሱስም ዕለት ተዕለት የሚጋለጡና የሚዘፈቁ ወጣቶች ቁጥር ቀን በቀን እየጨመረ መምጣቱን መረጃዎች ይጠቁማሉ። ወደ መረጃዎቹ ከመሄዳችን በፊት ታዲያ ይህ የምታዩት ቪዲዮ ዓላማ ለማስተማርና በዚህ ተግባር ውስጥ ሆነው ለሚሰቃዩ እህት ወንድሞቻችን እርዳታ ለመስጠት ነው። ይህንን ቪዲዮ ማንንም ለማሸማቀቅ ወይም የበታችነት ስሜት ለማሰማት እንዳትጠቀሙበት አደራ ለማለት እንወዳለን። ወደ መረጃዎቹ ስንመለስ የቅርብ ጊዜ ጥናቶች እንደሚያሳዩት ከሆነ ወደ 27% የሚጠጉ ታዳጊዎች ቴክስትን ወይም በቴክስት የሚደረጉ የወሲብ ምልልሶችን ይቀበላሉ። ወደ 15% አካባቢ የሚጠጉት ደግሞ ይልኩላቸዋል። 57% የሚሆኑት ተማሪዎች ቢያንስ በወር አንድ ጊዜ የወሲባዊና የብልግና ምስሎችን ኢንተርኔት ላይ ይፈልጋሉ። 51% የሚሆኑት ወንድ ተማሪዎችና 32% የሚሆኑ ሴት ተማሪዎች ፖርኖግራፊን ለመጀመሪያ ጊዜ የተመለከቱት ከጉርምስና ዕድሜያቸው በፊት ነው። በወንዶች መካከል ለመጀመሪያ ጊዜ ለብልግና ስዕሎች መጋለጫ ዕድሜ በአማካኝ 12 ዓመት ነው። 71% የሚሆኑ ወጣቶች ኦንላይን ላይ ያላቸውን ባህሪዎቻቸውን ከወላጆቻቸው ይደብቃሉ። እነዚህ አስደንጋጭ ስታቲስቲክሶች እዚህ ላይ አያቆሙም። ለፖርኖግራፊ ለረጅም ጊዜ መጋለጽ ደግሞ በጥንዶች መካከል ያለው መተማመን ይቀንሳል፣ ሴሰኝነትን ተፈጥሯዊ ሁኔታ ነው ብሎ ወደ ማመን ያመራል፣ ቤተሰብን የመመስረትና ልጅን የማሳደግ ፍላጎት ያሳጣል። ስለዚህ ፖርኖግራፊ ማለት በትክክል ምን ማለት ነው? ፖርኖግራፊ ማለት ጾታዊ ስሜትን ለመቀስቀስ የታሰበ በምስሎች፣ በጽሑፍ ወይም በቪዲዮ የተደገፈ የወሲብ ባህሪ ማሳየት ማለት ነው። ዊኪፒዲያ እንዳስቀመጠው ደግሞ ፖርኖግራፊ ወሲባዊ ይዘት ያለው ስሜትን ለመቀስቀስ ዓላማ ብቻ የሚውል ጽሑፍ ወይም ምስል ነው። የብልግና ስዕሎችና ምስሎች ወይንም ፖርኖግራፊ የረጅም ጊዜ ታሪክ አለው። ከምንገምተው በላይ ብዙ ሺህ ዓመታትን ያሳለፈም ድርጊት ነው። በዚህ ቪዲዮ ውስጥ ስለ አመጣጡ ወይንም እንዴት እንደተሰራጩ አናወራም። ዛሬ የምናወራው እነዚህ የወሲብና የብልግና ምስሎች በሚያስደንቅ ሁኔታ መደበኛና ኖርማል እየተደረገ መምጣቱን ነው። በተመሳሳይ ጊዜ ደግሞ በሚያስደንቅ ሁኔታ ችግርና ተጽዕኖ ፈጣሪነቱም ጎልብቷል። ይህ የሆነበት ምክንያት ደግሞ በተለመዱና ለብዝሃን ተብሎ በሚሰሩ ፊልሞች እንኳን ሳይቀር እጅግ በጣም ግራፊክ ይዘቶችንና ወሲባዊ ትዕይንቶችን ስለሚያካትቱ ይህ ለፖርን ላለመጋለጥ ያለውን ዕድል በጣም ከባድ አድርጎታል። ወላጆችና የተለያዩ የሰብአዊ መብት ተሟጋቾች እንዲታገድ ብዙ ጥረት አድርገዋል። ሳይንቲስቶች ፖርኖግራፊ በአእምሮና በአካላዊ ጤንነት ላይ ተጽዕኖ ስለሚያሳድሩ አሳሳቢ ተጽዕኖዎች ለዘመናት አስጠንቅቀዋል። ከዚህም በላይ በአስራዎቹ ዕድሜ ውስጥ የሚገኙ ታዳጊዎች፣ ወጣቶችና ጎልማሶችን ሳይቀር የሚረብሹ የጾታ ባህሪያትን እጅግ አስቀያሚና ሰዋዊ ያልሆኑ የወሲብ ባህሪያት ጋር አስተዋውቋል። እንዲሁም የተመሳሳይ ጾታ ግንኙነትን በማስፋፋት በህብረተሰቡ ላይ የሚያሳድረው ተጽዕኖ ከጊዜ ወደ ጊዜ አሳሳቢ እየሆነ መጥቷል። የሚኒሶታ ህገወጥ የሰዎች ዝውውር ግብረ ኃይል በ46 ጥናቶቹ እንዳመሳከረው ለረጅም ጊዜ የሚቆይ የብልግና ምስሎችን መከታተል ወይም ፖርኖግራፊ መጋለጥ አንድ ሰው ላይ አጉል ጾታዊ ባህሪ ወይም ሴክሹዋል ኦፌንስ ከፍተኛ ተጋላጭነት እንዲኖረው እንደሚያደርግ አረጋግጧል። በዚህ ስራ ላይ የሚሰማሩ ሰራተኞች በተለይ ደግሞ ፊት ለፊት ላይ ያሉ ከዋንያን ለምን ይህን ስራ ይሰራሉ ስንል ፈልገው እንደሚሰሩን የምናስበው። በእርግጥ በፍላጎታቸው የሚታወኑ ብዙ ሰዎች ቢኖሩም እውነታው ግን ለሌሎቹ በጣም አሳዛኝ ነው። ብዙዎቹ በአስቸጋሪ ሁኔታ ውስጥ ያሉ መሄጃ ያጡ ወጣቶች ሲሆኑ ባስ ሲል ደግሞ በመገደድም ነው። ነገር ግን ይሄ እንዴት ሊሆን ቻለ? እነዚህን አሳዛኝ ተጠቂዎች በሁለት ከፍለን ለማየት እንሞክር። የመጀመሪያዎቹ በሴተኛ አዳሪነት ተግባር ላይ የተሰማሩ ሲሆን ይህም በአብዛኞቹ አገራት ህገወጥ ነው። ብዙውን ጊዜ የወሲብ ፊልሞች ላይ በኃይል እንዲሰሩም ይገደዳሉ። አልፎም ተርፎ በካሜራ ፊት ይደፈራሉ። ሁለተኞቹ ደግሞ በጣም የተቸገሩ ቅሬታ ለማቅረብ እንኳን ህጋዊ ወረቀት የሌላቸው ስደተኞች ናቸው። ይህ ትንሽ የተጋነነ ቢመስልም
ጉግል ላይ ለራስዎ ማየት ይችላሉ። 88% ያክሉ ፖርኖግራፊዎች ቫዮለንስ ወይም አካላዊ ጥቃት ይዘት አላቸው። እንዲሁም 1/3 የሚሆኑት በሴተኛ አዳሪነት ውስጥ ያሳለፉ እህቶቻችን በፖርኖግራፊ ፕሮጀክት ውስጥ ተሳትፈዋል። አብዛኞቹ ደግሞ ከፈቃዳቸው ውጪ ነው። ይህ አስደንጋጭ ሁኔታ ብዙውን ጊዜ ከእይታ የተደበቀውን የኢንዱስትሪውን አስከፊ ጎን ያሳየናል። በሌላ በኩል ደግሞ ይህ ኢንዱስትሪ በዓለም አቀፍ ደረጃ ላለው የህገወጥ የሰዎች ዝውውር ላይ ከፍተኛ ሚና አለው። ብዙ ለአቅመ ሔዋን ያልደረሱ ልጃገረዶች በተለይ ከአስከፊ ድህነት የሚመጡ ህፃናት ተወስደው ወይም ታፍነው በዚህ ኢንዱስትሪ ውስጥ ይበዘበዛሉ። ለአቅመ አዳም ያልደረሱ ወንዶችም እንዲሁ። የዓለማችን ትልቁ ሰርች ኢንጂን የሆነው ጎግል የህፃናት ወሲባዊ ጥቃት ቁሳቁስ የተባለ መርሃ ግብር አለው። በዚህ መርሃ ግብሩ ላይ እንደዚህ አይነት ጉዳዮች በመተግበሪያው ላይ እንዳይሰራጩ ትልቅ ትግል ያደርጋል። አሁን ምን ያክል ጊዜ ሰርች እንደሚደረግ እንኳን መረጃ አይሰጠንም። ይህንን ለማዋጋት ዓላማ ቢኖርም እንደ አውሮፓውያን አቆጣጠር በ2013 ዓ.ም ብቻ ከ182 ሚሊዮን በላይ ለአቅመ ሔዋን ያልደረሱ ልጃገረዶችን ማለትም የህፃናትንና የታዳጊዎችን ወሲባዊ ምስልና ቪዲዮዎች ፍለጋ ተካሂዷል። ይህ ቁጥር ከ12 ዓመታት በፊት የተመዘገበ ነው። በቀላሉ መገመት እንደሚቻለው በአሁኑ ጊዜ ቁጥሮቹ ከዚህም እጅጉን ይበልጣሉ። ታዲያ ይህ አስከፊና እጅግ በጣም ዘግናኝ የሆነ ተግባር እንዴት ሊኖር ቻለ? እንዴትስ ማስቆም አልተቻለም? የሚለው የሁላችንም ጥያቄ ሲሆን መልሱ ግን ብዙ ቢሊዮን ዶላሮችን የሚያንቀሳቅስ ኢንዱስትሪ ስለሆነ ነው። የዚህ ኢንዱስትሪ ዘርፍ ከከባድ ወንጀሎችና ከስነ ልቦና ጉዳቶች ጋር የተቆራኙ ቢሆኑ ካለው በቢሊዮኖች የሚቆጠር ትርፍ የተነሳ ብዙ ሀገራት ለማስቆም ሲቸገሩ ይስተዋላል። አልፎም ተርፎም ምን ችግር አለው የሚሉ ታዋቂ ሰዎችና ፖለቲከኞችን ማየት ጀምረናል። በሀገራችን ውስጥም መንግስት እነዚህን ድረገጾች እንዳይሰሩ አስመዝጋኝ ጥረት ሲያከናውን ይስተዋላል። በተለያዩ ዓለም አቀፋዊ ተቋማትም ትግል እየተደረገ ቢሆንም የተጠቃሚው ቁጥር አሁንም በአስደንጋጭ ሁኔታ እየጨመረ ነው። በየሰከንዱ ኦንላይን ላይ አዳልት ኮንቴንት ወይንም የወሲባዊ ፊልሞችና የፖርን ዘርፍ የሚከተለውን ያመለክታል። በየሰከንዱ 28258 ሰዎች ፖርኖግራፊን ይመለከታሉ። በየሰከንዱ $3075.64 ለኢንተርኔት ፖርን ይወጣል። በየሰከንዱ 372 የሚሆኑ ሰዎች አደልት የሚለውን ቃል ፍለጋቸው ላይ ያካትታሉ። ልብ ይበሉ፣ ይህ ሁሉ እንግዲህ በየሰከንዱ ነው። ይህንን ይዘት በማወቅም ሆነ ባለማወቅ የሚጠቀም ሰው ይህን አደገኛ የቢሊዮን ዶላር ቢዝነስ ይበልጥ ትርፋማ እንዲሆን እየደገፈ እንደሆነ መታሰብ ይኖርበታል። ይህን ኢንዱስትሪ ትርፋማ እንዲሆን መደገፍ ብቻ ሳይሆን በግድ የሚበዘብዛቸውን ምስኪን ህፃናት አበሳም ጭምር ማብዛት ነው። ስለ ፖርኖግራፊ አደገኛነት ግንዛቤ ማሳደግና አጠቃቀሙን መከልከል በጣም አስፈላጊ ነው። ይህን ቪዲዮ በምንሰራበት ጊዜ ስለ ብዙ ኢትዮጵያውያን የፖርን ድህረ ገጾች፣ ቴሌግራም ገጾች እንዲሁም እንደዚህ አይነት ኮንተንት ፈጣሪዎች እየበዙ እንደሆነ አይተናል። ብዙዎቹ ወጣቶች በአብዛኞቹ ሴቶች እዚህ ድረገጽ ላይ ይታያሉ። አንዳንዶቹም የተከበረ ሙያ ያላቸውና የምናውቃቸው ሰዎች ናቸው። በዛሬው ቪዲዮአችን ላይ ምንም አይነት የሀገር ውስጥም ሆነ የውጭ ሀገር ድረገጾችን አልገለጽንም። ይህም ምንም አይነት ማስታወቂያ ወይም እውቅና መስጠት ስላልፈለግን ነው። በቀጣዩ ቪዲዮአችን በአእምሯችን፣ በፍቅር ግንኙነቶችና በአጠቃላይ ጤናችን ላይ የሚያሳድረውን ተጽዕኖ እንቃኛለን። በዚህ ሱስ ተጠምደው ለወደቁ እህት ወንድሞቻችን እንዴት ማስቆም እንደሚችሉ የሚረዱ ሐሳቦችን እንወያያለን። ይህን ቪዲዮ ጠቃሚ ሆኖ ካገኙት ሰብስክራይብ እና ሼር ያድርጉት። ይህንን በማድረግ ተጨማሪ ነፃና ጥራት ያላቸው ቪዲዮዎችን ለመስራት ያግዘናል። ይህን ቪዲዮ ዲስክሪፕሽን ላይ ባለው መሰረት ለትምህርታዊ ዓላማ መጠቀም ይቻላል። ስለተከታተሉን እናመሰግናለን።